ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። ዛሬ ወደ ሀገሬ ልመለስ ነው። ታንክ ዩ ፎር ማይ ስቴይ። የሳልት ሌክ ሲቲ ቤተሰቦቼ፣ የዩታ ቤተሰቦቼ በሙሉ እጅግ አርጌ አመሰግናለሁ። ከቤተ ክርስቲያን ጀምሮ ከሁሉ ነገር ጀምሮ እጅግ አርጌ ቃላት የለኝም፣ አመሰግናለሁ። ቤተ ክርስቲያኗንም የኪዳነ ምሕረት ቤተ ክርስቲያን አመሰግናለሁ። ማህደር ሬስቶራንት አቶ ስለሺና ትዬ ፍቅርተ እጅግ አርጌ ነው ማመሰግናችሁ። ክበሩልኝ። ሉሌ ማ ብራዘር፣ እነ ፋሲካ ቃላት የለኝም፣ እነ ሃኒቾ፣ እነ ጌዲ፣ እነ አብይ፣ እነ ሄኖክ፣ እነ ሜሪሻ ብዙዎች ያላችሁ ቃላት የለኝም እና እጅግ አርጌ ነው ማመሰግነው ለነበረኝ ቆይታ። ስማችሁን ያልጠራው ካለ በጣም ይቅርታ አድርጉልኝ። ስለዚህ ልውሌ እጅግ አድርጌ ነው ማመሰግነ። ወዳጅም ወንድምም ሆነ ብዙ ነገሮች ስንመካከር ነበረ። ማይክ ፕሮፌሰር ማይክ ማ ብራዘር፣ አቶ አንበሴ አባታችን ክብር በሉልኝ። እህቶቼንም በዚህ አጋጣሚ በጣም ማመስገን ፈልጋለሁ። ወንድሜ ታዬ ቡና ማ ብራዘር፣ ጊዜ አግኝቼ በደንብ አላወራሁም፣ ግን ስልክ ስለተቀባበልን ደውዬ በደንብ አወራለሁ። አብዬ ኑርልኝ። ሰው በሙሉ ቃላት የለኝም። ዩታ በነበረኝ ሰዓት ምንም ነገር እየሮጡ ምን እያሉ ዮንዬ የት ነህ ምንድን ነህ እያሉ ቴክር ስደረግ ነበር። ክበሩልኝ። በሄድኩበት እኔ የሚያከብረኝ አላጣም። ሌላው ወደ አማራው ጉዳይ እንምጣ። ሞጣ እንደ ወንድም ልንገር፣ ደውዬም አውርቻለሁ። የአማራን ጉዳይ በውስጥ ፍታ ብዬ ነግሬያለሁ። በውስጥ ፍታ አይጠቅምም ብዬ ነግሬያለሁ። ይህንን ነገር ልትሰማኝ አልቻልክም። በውስጥ እንደ ወንድም ተው። ውጭም ሆነን ስነግረ ነበር የአማራን ጉዳይ የነዘመንንም የሌሎችንም በውስጥ ፍታ፣ የተጣላቸውንም ታረቅ ብዬ እነ ሰለሞንን አስገብቼ ሌሎቹንም አስገብቼ ፋኖንም ይቅርታ እንድጠይቅ አድርጌ ነበር የወጣሁት። ሰላም ነበር የተፈጠረው። አንተ ግን ተመልሰው ወጣ ያዙ ይልቀቁኝ ነው ያልከው። ይሄ አይጠቅምህም። ልንገር፣ አይጠቅምህም። ምንም ጥቅም የለው። ከአማራ ልጆች ጋር ተጣልተ ለአማራ እታገላለሁ ማለት የሌለ ነገር። ለማን ነው የምትታገለው? ዩቴል ሚ እስቲ። ከአማራ ልጆች ጋር ተጣልተ ለአማራ እታገላለሁ ማለት እጅግ የሌለ ነገር ነው። እና ሌላው ምንድን ነው? ጆከር፣ እውነተኛ አማራ ከሆንክ ፍታው። አማራ አንዳንዴ የራስን ነገር ደበቅ አድርጎ የሚውል ነው። አንዱ ሲያጠፋ አንዱ ማስተካከል፣ አንዱ ሲያጠፋ አንዱ ማስተካከል አለ። አንተ ሁሉንም መቀጥቀጥ ነው ስራ። ለምን እንደሆነ አይገባኝም። ሁሉንም የአማራ ማን ይታገል? በአማራ ትግል የሚጠቀም አንድ ሰው የለም። ምንም ጥቅም የለው። ህይወትን ከመሰዋት ውጭ በአማራ ትግል ላይ የሚጠቀም አንድ ሰው የለም። ምን የመሳሰሉ ጀግኖችን አጠናል። እነ ማን ነው ሻለቃ፣ እነ ሻለቃ ዝናቡና ማን ነው ረስሙ ጠፋኝ። አንደኛው ማን ነው የተዋቸው ነው ማን ነው የሚባለው? አጥቻ ይኸው ስማቸውን ራሱ እየረሳ ነው። እነ ናውሰናይ፣ ሻለቃ ናውሰናይን፣ እነ ማን ነው የሚባለው? ሌሎችንም እና አቤኔዘርን ብዙ የአማራ ልጆች ተበልተዋል። የአማራ ፖለቲካ ያስበላል። ለምን? መተባበር የለም፣ አብሮ መስራት የለም፣ አንድ መሆን የለም። ጥሎ ለማለፍ ትግል ነው። በዚህ በኩል አንዱ ጎንደር ውስጥ ይደበቃል፣ አንዱ ጎጃም ውስጥ፣ አንዱ ሸዋ ውስጥ፣ አንዱ ወሎ ውስጥ ይደበቃል። እርስ በራስ መወራረድ ነው። እንዴት ነው ራሳችሁ ሳትስማሙ ብልጽግናን አንፈልግም የሚባለው? ብልጽግና ቢያንስ እኮ አንድ ሆኗል። መቼ ነው አማራ እንደሚሆነው? ሶሻል ሚዲያ ላይ ወጥታችሁ ስታዋርዱ የምትታዩት የአማራ ልጆችን ነው። አማራ ለአማራ ነው ሲባላ የሚውለው ዋና አማራ የምትለው ከነ መዶሻ ጋር ከነ ዩሪ ጋር ከነ ቀዳ ገበያ ጋር ከነ ማን ነው ሞጣ ጋር ከነ ማን ነው ዘመድኮን ጋር ማን ነው ማትጣሉት? ምንም ሰብስታንስ የላችሁ። ምንም የሚጠቅም የአማራ ሶሻል ሚዲያ ላይ አንድ የሚጠቅም ቫሊዩ ያለው ሰው የለም። ሁሉም የራሱ ጥቅም ጋር የሚሯሯጥ ነውና ያሳዝናል። ታዲያ ለምንድን ነው ብልጽግና የሚጠላው? ዩቴል ሚ። አንተ ተስማምተ አንድ ሆነ ፍቅርን ካላሳየኝ እንዴት አምኜ ነው በአማራ ፖለቲካ ውስጥ አብሮ የሚሰራው? እንዴት ታምኖ ሰው ሌላው እንዴት ሊያምናችሁ ይችላል? እርስ በራስ ያልተዋደዳችሁ፣ እርስ በራስ አንድ ላይ መስራት የማትችሉ
እርስ በራስ መስማማት የማትችሉ ማስታረቅ የሚችል የሌለበት እንትናን አባርሬዋለሁ ከፖለቲካ እንትናን አባርሬዋለሁ እኔ ነኝ ጀግናችሁ እኔ ነኝ ምናምን የሚላችሁ ሰዎች እየመጡ መጫወቻ ሲያደርጓችሁ የማታፍሩ ሰዎች ናችሁ። ደግሞ ፕራውድ ታደርጋላችሁ። ወንድሜ ብሎ መጥቶ ሚስጥር እያወጣችሁ እየዘረገፋችሁ። ግን እኔ አሁን በትዳር ላይ እንደዚህ አይነት ድንፋታ አያስፈልግም። ትዳርን አክበር፣ ሞታ ትዳርን አክበር። አምጡልኝ ለጠልጣለሁ በዚህ ወጥቼ ነው በዚህ ገብቼ ነው አያስብልም። ትዳርን አክበር። ለልጆችም ለምንም የምታስቀምጠው ነገር ጥቅም የለው። በትዳር አትደራደር፣ በልጆች አትደራደር። እዛ ሄደ ለምንድን ነው የሄድከው? ሴቶች ለማውጣት ነው የሄድከው? እንደ መውጣት ሴቶች ልታወጣ ነው ወይስ ለምንድን ነው የሄድከው? ዱባይ እኔ እኮ ሄጄ ነበር። ማን ነው ስሜን ያጠፋ? እኔ እኮ የተለያየ ስቴት ሄጄ ያለሁ፣ ብዙ ቦታ ላይ ሄጄ ያለሁ። አንድም ቀን ስሜን ያጠፋኝ ሰው የለም። እንዴ ይደብራል እኮ። ምንድን ነው ትልቅ ፊገር ነን ካልን ለምንድን ነው በቦታችን ማንገኘው? ለምንድን ነው የምንርመጠመጠው? ምንድን ነው ጥቅሙ? ስለዚህ ጆከርም ቢሆን አንዳንዴ እናስተውል። ፋኖን ሰደው እየተቆራረጠ በሚደርስ ነገር ላይ ያዙ ይልቀቁኝ መባል ትክክል ነው ብዬ አላስብም። የገዛ ወንድሞቻችሁ የምታሳዱ ወንዶችም ሴቶችም አላችሁ በአማራ ፖለቲካና በሚያሳዝን ሁኔታ የማየው ነገር ለአማራ የሚጠቅም ነገር ሶሻል ሚዲያ ላይ አልተሰራም። ዚዝ ነጥን ለአማራ የሚጠቅም ነገር አንዳችም ነገር አልተሰራም። ኔምዋን ከመከፋፈል ከመባላት አንተ እንዲነ አንቺ እንዲነሽ ከመባል ውጭ ምን ሰራችሁ? ምን ሰራችሁ? እስቲ ምንም አልሰራችሁ። በጊዜያችን እኛ ሰርተናል። አይቆጨኝም። ከነጀዋር ጋር በምንፋለምበት ጊዜ ቀጥታ ሄደናል። ዲሲ ሄደን ናውጣ ብለን አስወጥተናል። ወንድ ነን እኛ። ሌላው ተደብቀ አሁን አብይ ከመጣ በኋላ አብራችሁ የመጣ ናችሁ። እንዲያውም እኔ የብልጽግና ተቀጣሪዎች ሁላ ትመስሉኛላችሁ። በእውነት ነው የምለው። እንደ የብልጽግና ተሳዳቢ እኮ ዳልቻ ብቻ ነው። ሌላው ብልጽግና እኮ ሲሰዳደብ አላየንም። ብልጽግና እኮ አንድ ሆኖ ነው የሚሰራው። የትኛው ብልጽግና ከብልጽግና ሲጣላ አይታችሁ ታውቃላችሁ? አንድም ብልጽግና ተጣልቶ አያውቅም። የትኛው ወያኔ ከወያኔ ጋር ሲጣላ አይታችሁ ታውቁ ነበር? በጣም ነው የምትገርሙት። የአማራው ግን ከፈሳችሁ የተጣላችሁ ናችሁ። እመብርሃን ድራሽ ከፈሳችሁ የተጣላችሁ አንዱ አንዱን ለመጣል ስትርመጠመጡ የምትውሉ ናቸው። ልቦና ይስጣችሁ። ምንም አይነት ለአማራው የሚጠቅም ነገር እንደማትሰሩ ሶሻል ሚዲያ ላይ ያላችሁ እርግጠኛ ሆኜ አይቆጨኝም። ሰው ባልነቃበት ጊዜ አማራን አንቅቻለሁ። ከዚህ በኋላ አይሞቀኝ አይበርደኝ። ምንም ነገር ጥቅም የለውም ለኔ። በአማራ ፖለቲካ ትበላለህ ትዋረዳለህ እንጂ በአማራ ፖለቲካ የምትከበር አንድ ሰው የለህ። ማርክ ማ ወርድ፣ አንድ ሰው በአማራ ፖለቲካ የሚከበር የለም። መዋረድ መዋረድ፣ እነ ዘመነ ካሴ መዋረድ፣ ሌሎችም ሶሻል ሚዲያ ላይ ትወራረዳለህ እንጂ የአማራ ፖለቲካ ሲጠቅም አይቼው አላውቅም። እጅግ ነው የሚያሳዝነኝ። ስለዚህ ብልጽግና ምን አረገ? እናንተ በዚህ ደረጃ ማትስማሙ ማትባሉ ከሆነ የብልጽግና ልጆች ሲባሉ አይቼ አላውቅም። ስለዚህ ብልጽግና ምን አለኝ? ምን አለኝ? ምን አለኝ? እስቲ ንገረኝ። አንተ እዚህ አማራ ለአማራ እየተባላ ለአንተ ሰላም ሰጣለሁ ልትለኝ አትችልም። ቤት የሌለውን ሰላም ለእኔ አትሰጠኝ። ስለዚህ እያስተዋላችሁ ሶሻል ሚዲያ ላይ ያላችሁ የአማራ ልጆች ገብረ ጉንዳን ብያቸዋል። እርምጥምጦች ናችሁ። ክብራችሁን ምናችሁን የማትሉ ናችሁ። ወሬ ብቻ እኔ ማቅላችሁ የሚሉ እንጂ አንድ የምትጠቅመው የለም። ምድረ ዱቄታ የአማራን ሕዝብ አዋርዳችሁ፣ ያን ወርቅ ሕዝብ አዋርዳችሁት። በጣም ነው ማዝነው። በጣም በጣም በጣም። ለማንኛውም የአማራ ሕዝብ እግዚአብሔር አምላክ ውጭ የሶሻል ሚዲያ ሰው አይሆንም። እሱ እንድታምኑ ፈልጋለሁ። አመሰግናለሁ።